ሰላም ሰላም ውድ የቃል ፋርም ተከታታዮቻችን፣ ዛሬ ደግሞ የከርሰ ምድር ውሃን እንዴት ማውጣት እንደምንችል በቤታችን ውስጥ በደንብ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት እና ሰብስክራይብ ያደርጋችሁ አበረታቱኝ። ወደ ቪዲዮ። እንደምትመለከቱት ቁፋሮችን እንጀምረናል። ቦታቸውን ትመርጡና መቆፈር ይጀምራል። በዚህ ክብ ተደርጎ ነው የሚቆፈረው። ከዛ እንደምትመለከቷት ዶማችን ራሱ በጣም ትንሽ ነች ለመቆፈር እስከምትመች ለትንሽ ጊዜ ነው እንጂ ከዛ በኋላ አይመችም። ከዛ ከትንሽ ደቂቃ በኋላ ገሶ በሚባል መሳሪያ ነው እየተጠቀምን ያለነው። እንደምትመለከቱት ያው ቀስ ያለን ዳር እያደረግን እየቆፈርን ነው። ከመሬት 1 ሜትር ወደ ታች ወርደናል። እንደምትመለከቱት የተቆፈረ ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ደስ የሚል ምስራጅ እያየን ነው ማለት ነው። ገና 2 ሜትር ገና ሳይቆፈር ምንጭ እየታየ ነው። ይታያችኋል። ውሃ መፍለቅ ጀምራለች ማለት ነው። ግን በመሃል አንድ ሀፕን የሚያደርግ ነገር አጋጥሞናል። ከጎኑ እንደምትመለከቱት አንድ ድንጋይ መጥቶብናል እና እሱ ድንጋይ ለማውጣት ትንሽ ሳያስቸግረን አይቀርም። ወደ 2 ሜትር ምናምን ኦሬዲ ገብተናል። ውሃው ግን በየመሃሉ እየሞላ ያስቸገረን ነው። ውሃው በጣም እሱን ራሱ ለመቅዳት በየመሃሉ ትንሽ ወጣ ወረድ ያለው ይመስላል። እኛም ግን አንድ ተያይዘናል፣ እንለቅም ብለናል። እንደምን ብለን ድንጋዩን ለማውጣት ሞክረን ውሃችን እየሞላ ነው። በስተመጨረሻ እንደምትመለከቱት በፓምፕ ውሃችንን መምጠት ጀመርን። ገና እንደውም 3 ሜትር ሳይቆፈር ማለት ነው። እንደ ቻንሳችሁ ነው። አንዳንድ ቦታ በ3 ሜትር ለኛ 2 ሜትር ከምናምን ሊወጣላችሁ ይችላል። አንዳንዴ 4 ሜትር 5ም 6ም እንደየቦታው ይወሰናል። ግን የትም ቦታ አዲስ አበባ ብታስቆፍሩ የትም ቦታ ይቆፈር ውሃ ያለ ይመስለኛል። በጣም የለም ቢባል ከ10 ሜትር እስከ 15 ሜትር ድረስ ሊገኝ ይችላል። እኔ እድለኛው ነኝ። በ3 ሜትር በማይሞላ ቦታ ላይ ነው ያገኘሁት። ቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት፣ ቪዲዮን ሼር ማድረጋችሁ እንዳትረሱ። እንደዚህ በቀላሉ 10,000 ብር በማይሞላ ገንዘብ የውሃ ጉድጓድ አስቆፍራችሁ ለአትክልትም ለመኪናም ለተለያየ ነገር መጠቀም ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ወዳችኋለሁ ሁላችሁንም።